የነፍስ ኃይል ግን ምንድነው? ኃይል ሲባል አንድ ሰው ጋር ያወራው ሰይጣን የሚፈልገውና ይሄን ሁሉ ነገር የሚጫወትብን የነፍሳችንን ኃይል ፈልጎ ነው። ምንድነው የነፍስ ኃይል? የነፍስ ኃይል ማለት ነፍስ ያው ከእግዚአብሔር የወጣች አካል እንደመሆኗ ሙሉ ኃይል አላት። የምትፈልገውን ማድረግ ትችላለች። በአንድ ቦታ በአንድ ጊዜ ብዙ ቦታ መገኘት ትችላለች። ስጋዋንም ጭምር አብራ ይዛ መሄድ ትችላለች ኃይሏን ከተጠቀመችበት። እኛ አሁን በስጋ ሆነን የምናስባቸው የተደበቁ ሚስጥሮች የሚባሉት ነገር ለነፍስ የተደበቁ አይደሉም፣ የሚታዩ ናቸው። እንግዲህ ቅዱሳን የሚባሉት ሰዎች እስከ 7ኛው ሰማይ ድረስ የሚሄዱበት ሚስጥር ማለት ነው። እኛ አሁን በስጋ አይን ሆነን በስጋ እይታ ሆነን የነፍስን ኃይል መረዳት አስቸጋሪ ነው። ምክንያቱም እንዴት ማለት መሰለ፣ ትምህርት ስትማር አንደኛ ክፍል ላይ ሆነ 1 ሲቀነስ 3 ተብለህ ብትጠይቅ ስንት ነው ብለህ የምትመልሰው? የለም አልተማርኩም አይችልም ነው የምትለው። 6-7ኛ ክፍል ስትደርስ ኔጌቲቭ 2 ትላለህ። አየህ፣ አንደኛ ክፍል ላይ ያለ ሰው ስለ ኔጌቲቭ ብታስረዳው ሊረዳ አይችልም። አሁን እኛ ያለንበት ደረጃ የነፍስን ኃይል የመረዳት አቅም እንኳን የለንም። በጣም እንግዲህ ንቃተ ህሊናችን አላደገም። ንቃተ ህሊናችን ቀስ በቀስ እያደገ ሲመጣ እኛ ስል እንግዲህ ሁሉም ኢትዮጵያን ማለቴ አይደለም፣ ብዙ ሰዎችን ማለቴ ነው። ንቃተ ህሊናችን ከፍ እያለ በመጣ ቁጥር ኃይሉን እንረዳዋለን። ያንን ኃይል ግን በትንሹ ልግለጽልህ። ለምሳሌ ኢየሱስ ክርስቶስ በምድር ላይ በሚመላለስበት ሰዓት 12 ዓመት ደም የሚፈሳት ሴት ነበረች። ሄዳ ከጀርባው ልብሱን ነካች። የልብሱን ጫፍ የነካው እንደሆነ ድናለሁ ብላ ስላመነች ማለት ነው። ማን የነካኝ አለ። እንዴት ማን የነካኝ ብለህ ትጠይቃለህ? በዚህ ሁሉ ግፊያ መሃል አለ ጴጥሮስ ማለት ነው። ማን የነካ? ኃይል ከኔ ሲወጣ ተሰምቶኛል አለ። ስለየትኛው ኃይል ነው የሚያወራው? አይሽ ያችን ሴትዮ የፈወሳት ኃይል ማለት ነው። እንግዲህ የነፍስ ኃይል ካንተ ተላልፎ ወደ ሌላ ሰው ሄዶ መፈወስ ይችላል፣ የታመመን ጭምር ማለት ነው። ራስን ጤነኛ ማድረግ ነፃ ማድረግ ትችላለህ። እንግዲህ እሱ እነዚህ እንዳውም ቀላል ናቸው። መፈወስም ምንም እኮ ቀላል ናቸው። ሴትዮዋ የተፈወሰችው ስላመነች የልብሱን ጫፍ ብነካ እድናለሁ ስላለች የሷ እምነት ከሱ ኃይል እንዲወጣ አድርጓል። አየህ እንዴት ሲንክሮናይዝ እንዴት እንደተናበበ። ያለ እምነት ዝም ብላ ሄዳ ብትነካው እኮ አይሆንም። እርስ በርስ የተሳሰረ ይጋፉትም ናል እኮ መግፋትና አምኖ መንካት ይለያያል። ስለዚህ አየህ በመንካት ውስጥ ያ ኃይል ወጣ። አሁን እኛ ስለ ነፍስ ኃይል ስናወራ ስለ ተአምራቱ አይደለም እናስበው። ሰው የእግዚአብሔር አስተሳሰብ የኢየሱስ ክርስቶስ አይነት አስተሳሰብ ነው ሊኖረው የሚገባው፣ እዛ ላይ መድረስ ማለት ነው። ኃይሉን ተጠቅሞ አቅሙን ተጠቅሞ በቃ አክሰስ ይሰጣል። የእግዚአብሔር ልጅ ከሆነ የእግዚአብሔር ልጅ ከሆነ ካንተ በእግዚአብሔር ልጅ ማን ይከለክላል? በቤቱ የፈለክበት እኮ ማየት ትችላለህ። የግድ እኮ እስክትሞት ድረስ ጠብቀህ ነፍስ ወደ ሌላ እስክትሄድ ሳይሆን በስጋ ሆነ ነፍስህን በማሰራት እንግዲህ መንበረ ጸባዖት ደርሰው እንደተመለሱ ሰዎች መሆን ትችላለህ ማለት ነው። ግን ዋናው ጥያቄ የነፍስ ኃይል እንዴት ነው የሚያድገው የሚለው ነው። እሱ ነው እንግዲህ እሱ ራስን በመሆን ነው። እንግዲህ እዚህ ላይ ባለመርሰው ራስን በመሆን ነው። እንግዲህ የነፍስ ኃይል የሚያድገው መጀመሪያ ራስን መሆን የሚለው ምንድነው የሚለውን ማወቅ አለብን። ራስን መሆን ማለት የተፈጠርክበትን ማንነት መሆን ማለት ነው። ያ ማንነት ምንድነው? በእግዚአብሔር አምሳል ነው። ስለዚህ ምን ይሆናል ማለት ነው? ራስን መሆን ማለት እግዚአብሔርን መምሰል ማለት ነው። የሰው ልጅ 2 ነገር ብቻ ነው ያለው፣ ወይ እግዚአብሔርን ይመስላል ወይ አይመስልም። ከዛ ውጪ መሃል ላይ ግሬ የለም፣ ብላክ ኤንድ ዋይት ነው ያለው። ይህንን ለማወቅ ከፈለክ ኢየሱስ ክርስቶስ የፍርድ ቀን ስመጣ ምን እላለሁ ብሎ የተናገረውን ንግግር ማየት ይቻላል። እናንተ የአባቴ ብሩካን ኑ ይላል በቀኝ ያሉትን፣ እናንተ ደግሞ ሂዱ ይላል በግራ ያሉትን። አየህ መሃል ላይ ያላችሁ አሉ የለም። ስለዚህ ህይወት ማለት ወይ ራስን መሆን ነው ወይ አለመሆን ነው። ራስህን ስትሆን እግዚአብሔርን ትመስላለህ። ራስህን ካልሆንክ ሌላ አካል ትመስላለህ። ጥያቄው ማን ነው የሚመስለው የሚለው ነው። ጥሩ ጥያቄ ነው።